የእንባ ኃይል ሩትና አርፋ ከሞቀና ከሚወደድ ልብ የሚወጡትን እነዚህን ቃላት በሰሙ ጊዜ እና የአማታቸውንን የነብሷንን ክብር የቃላቷን ጥፍጥና መልካም ባህሪያቷን በተረዱ ጊዜ ከለቅሶው ብዛት ኃይላቸው እስኪዝል ድረስ ለቅሷቸውን አበረቱ። ሊቃውንት እንዲህ አሉ። ኦርፋ ባፈሰሰቻቸው 4 ጠብታ እንባዎች ምክንያት ከእርሷ 4 ታላላቅ ጀግኖች እንዲወጡ በቃች። እነርሱም ሳፍ፣ ማዳን፣ ጎልያድና ኤሽቢ ናቸው። ኦርፋ አማቷንን ሳመቻትኝ፣ ሩት ግን ተጣበቀችባት። እነዚህ ከጋራ ምርሃቶቿ መንገድ ተለየ። ኦርፋ አማቷንን ሳመቻትና ወደ መንገዷ ሄደች፣ ጀርባዋንም ሰጠች። ሩት ግን የአማቷን ቃላት አየች። እናም በእግዚአብሔር ኦሪት ለመጣበቅ በሙሉ ልቧ ወሰነች። በሰባቱ የኖክ ልጆች ግጋት ላይ ተጨማሪ 606 ትእዛዛትን ለመቀበል ወሰነች። ይህም በእግዚአብሔር ፊት መንቀጥቀጥንና ፍርሃትን ስላሳደረባት ነው። ከኦርፋ ክፉ ጎልያድ ተወለደ። እርሱም ሕያው የእግዚአብሔርን ጭፍራዎች የተሳደበና የሰደበ። ከሩት ግን የእስራኤል ንጉሥ ዳዊት ወጣ። እርሱም ጎልያድን ጥሎ የገደለውና ለእስራኤል ሕዝብ ታላቅ መድኃኒትን ያመጣ ነበር። ስለዚህም ሊቃውንት እንዲህ አሉ። የተሳመችው ልጆች ይምጡና በተጣበቀችው ልጆች እጅ ይውደቁ። ኑኃሚን ዞር ብላ ለሩት እንዲህ አለቻት። ምንም እንኳ ከእኔ ጋር ለመቆየት ብትማጸኝኝም ምናልባት ይህንን የምታደርጊው ከኔ ስለ አፈርሽ ሊሆን ይችላል። አሁን ግን የምታፍሪበት ምንም ምክንያት የለም። እነሆ እህትሽ ተመልሳለች፣ አንቺም ተመለሺ። እህትሽ አሁን በእርግጥ አስፈላጊ ሰው አግብታ ሕይወቷንን እንደ አዲስ ትገነባለች። አንቺም የእርሷን ፈለግ ተከተይ። ሩት ለኑኃሚን እንዲህ አለቻት። ቃላትሽ እንደ ቀስት ይወጉኛል። አንቺ እንደምታስቢው በአፌ አንድ በልቤ ሌላ አልተናገርኩም። ይልቁንም ልለወጥና በእግዚአብሔር ርስት ስር በማንኛውም ዋጋ ለመጠለል በግልጽና በእውነት ወስኛለሁ። በኦሪትና በትእዛዛቱ እንድትመሪኝ ከአንቺ ጋር እንዲሄድ እንድትፈቅጅልኝ እለምንሻለሁ። ኑኃሚን የሩት ቃላት እውነተኛ መሆናቸውን አየች። ስለ ኦሪትና ስለ ትእዛዛቱ፣ ስለ ብዙዎቹ የሕግ ዝርዝሮችና በእግዚአብሔር ትእዛዛት ላይ የሚያምፁት በኦሪት ስለተጻፉት ከባድ ቅጣቶች ልትነግራት ጀመረች። ኑኃሚን ሩት እነዚህን ነገሮች አስቀድማ እንድታውቃቸው ፈለገች። በዚህም መሠረት ውሳኔዋን እንደገና እንድትመዝን ነው። በተጨማሪም ኑኃሚን ሕጉ እንደሚለው አደረገች። ይኸውም አንድ ሰው ሊለወጥ ሲመጣ ውሳኔውን እንዲቀይር ብዙ ጊዜ ይገፉታል። እናም ከፊል ቅጣቶችን ይነግሩታል። በዚህም ሁሉ በእግዚአብሔር ለመጣበቅ ከጣረ ከእንግዲህ አይገፉትም። ኑኃሚን መጀመሪያ ስለ ሰንበት ትእዛዛት ነገረቻት። ምክንያቱም ይህ በይሁዳዊነት ውስጥ በጣም መሠረታዊ ትእዛዝ ነውና። ይህም በእግዚአብሔር በአንድነት ካለመኖር ወደ መኖር በፈጠረው ኃይሉ ላይ ያለውን እምነት የሚገልጽ ነው። እንዲሁም ሌሎች ብዙ የሕግ ዝርዝሮችን መግለጿን ቀጠለች። ሩትም በሁሉም ለመጽናት እውነተኛ ዝግጁነቷን ገለጸች። ኑኃሚን እንዲህ አለች። ልጄ ሆይ ወቂ፣ እንደለመድሽው በአባትሽ ቤት እንደነበረው የእስራኤል ሴቶች ልምድ ወደ ቲያትር ቤቶችና ወደ ሰርከስ ቤቶች፣ ወደ ተለያዩ ፊልሞችና ክለቦች መሄድ አይደለም። ሩትም እንዲህ አለች። በአንቺ በምትሄጅበት እሄዳለሁኝ። ኑኃሚን እንዲህ አለች። ምዝዛ በሌለበት ቤት ማደር
የእስራኤል ልምድ አይደለም። እርሷም አለቻት፣ አንቺ በምታድሪበት አድራለሁ። ኑኃሚን እንዲህ አለች፣ እኛ 613 ትእዛዛትን እናደርጋለን። ሩት መለሰችና እንዲህ አለች፣ ሁሉንም ትእዛዛት በደስታ እቀበላለሁ፣ ሕዝብሽ ሕዝቤ ነው። ኑኃሚን በተጨማሪ እንዲህ አለቻትኝ፣ እንደለመድሽው ጣዖት ማምለክ ለእኛ የተከለከለ ነው። ሩትም አለች፣ አምላክሽ አምላኬ ነው። በመጨረሻም ኑኃሚን እንዲህ አለቻት፣ እወቂ፣ በኦሪት ውስጥ 4 የፍርድ ቤት የሞት ቅጣቶች አሉ። እነርሱም በጣም ከባድ ሞቶች ናቸው። እነርሱም እንደ ሰንበት ማርከስና በሌሎችም የእግዚአብሔርን ትእዛዛት በሚያፈርሱ ላይ የሚመጡ ናቸው። ሩትም አለች፣ አንቺ በምትሞችበት እሞታለሁ። የእግዚአብሔርን ፈቃድ ይሁንና በኃጢአት አልወድቅም፣ ነገር ግን በተፈጥሮ ሞት ልሙት። ሩት በተጨማሪም በእስራኤል ምድር ለመቀበር ያለውን ፍላጎት ገለጸችና በዚያም እቀበራለሁ አለች። በእስራኤል ምድር የተቀበረ ሁሉ በእግዚአብሔር መሠዊያ ስር እንደተቀበረ ይቆጠራልና። ኑኃሚን ለእርሷ በተናገረች ቁጥር እርሷ በቃሏ ላይ ይበልጥ እንደምትጸና አየች እንጂ እንደ ሌሎች ሰዎች ውሳኔዋንን አላላላችም። አለች፣ አሁን ሩት ወደ ይሁዲ ሃይማኖት መግባቱን በሙሉ ልብ ስለተቀበለች ይበልጥ መንፈሳዊ ጥንካሬ ያስፈልጋታል። ስለዚህ ማበረታታትና ማጽናናት ይገባል። ከዚህ በኋላ በቀኝ እጅ የሚያቀርብ ሁኔታ አደረገችላት። እናም ለጻድቃን ተሰውሮ ስላለው የሚመጣው ዓለምም ዋጋ ነገረቻት። ከዚህ በኋላ መጽሐፉ ሩትን ከኑኃሚን ጋር ያስተካክላል። ሁለቱም ሄዱ። ይህም ሊለወጡ የሚመጡ ሰዎች በእግዚአብሔር ፊት ምን ያህል የተወደዱና የተጠበቁ መሆናቸውን ለማሳየት ነው። ወደ ቤተልሔምም በሚወስደው መንገድ ኑኃሚንና ሩት መንገዳቸውን ቀጠሉ። ኑኃሚን ትልቅ ነበረች፣ ሩት ደግሞ ወጣት። ቢሆንም ሩት የኦሪትንና ትእዛዛቱን ቀንበር ከተቀበለች በኋላ ኃይሏ ስለደከመ የኑኃሚንን የእግር ጉዞ ፍጥነት ለመከተል ተቸገረች። እነርሱ ገና በመንገድ ላይ ሳሉ የመጀመሪያው የፋሲካ በዓል ቀን ደረሰ። ነገር ግን ኑኃሚንና ሩት በዚህ ቀን ጉዞአቸውን አላቋረጡም። ምክንያቱም እዚህ ጋር የሕይወት አደጋ ስጋት ነበረ፣ አካላዊም ሆነ መንፈሳዊ። አካላዊ ምክንያቱም የሚበሉት እንጀራ ስላልነበራቸው ነፍሳቸውን ለማዳን ወደ ይሁዳ ምድር ለመድረስ መቸኮል ነበረባቸው። መንፈሳዊ ምክንያቱ ከቤተ መንግሥት መልእክተኞች መጥተው ሩትን ወደ አገሯ እንድትመለስ ያስገድዷታል የሚል ስጋት ስለነበረ ነው። እንዲህ ያለ ማቋረጥ ጉዞአቸውን ቀጠሉ። እግዚአብሔርም ጠበቃቸው። በመንገድ ላይ ሰዎች ጉዳት ሳያደርሱባቸው ቤተልሔም ደረሱ። በኒሳን ወር በ16ኛው ቀን ከመጀመሪያው የፋሲካ በዓል ማግስት ኑኃሚንና ሩት ቤተልሔም ደረሱ። ትእዛዝ ትእዛዝን ይስባል። በእስራኤል ምድር የመቀመጥን ትእዛዝ ለመፈጸም ካላቸው ጥረት የተነሳ ለአፍታ እንኳ ስላልዘገዩ በትክክለኛው ጊዜ ደረሱ። የኦሜር የመኸር ትእዛዝ አሁን ተጨማሪ ትእዛዝ ተካፋይ ለመሆን በቁ። በዚህም ቀን ዘመዶች በታላላቅ ስብሰባ ተሰብስበው መጡ እና ሁሉም በአቅራቢያ ያሉ ከተሞች ወደ ቤተልሔም በዚህ ትእዛዝ ለመሳተፍ መጡ። ቦዓዝ ከዘመኑ ታላላቅ ሰዎች አንዱ ነበረ። የአቪሜሌክ ወንድም ቦዓዝ የቦዓዝ አባት ቦዔዝ በዚያው ቀን ሚስቱ ሙታ ነበረ። እናም ሚስቱ ስለሞተች ሁሉም የእውነት ቸርነት ለማድረግና ሊሸኟት ሄዱ።
ኑኃሚንና ሩት እዚያ በደረሱ ጊዜ ከተማይቱ በሰዎች ተሞልታ ነበረ። ኑኃሚንን በጣም አስፈላጊና የታወቀች ሴት ስለነበረች የከተማዋ ሴቶች ሁሉ እርሷን ለመቀበል ተሰበሰቡ። ይህች ኑኃሚን ናትን? ይህች ኑኃሚን ናት ብለው ተነጋገሩ በሚለው ላይ ሴቶች ጓደኞቻቸውን የመመልከት ልምድ ያላቸው በትኩረት ተመለከቱና በዓይናቸው ያዩትን ማመን አቃታቸው። ይህች ቀድሞ የምናውቃት ኑኃሚን ናትን? ቀድሞ ኑኃሚን ነበረች። ቀድሞ በወርቅ ጫማ ትመላለስ ነበረች። አሁን ግን ባዶ እግሯን ቀድሞ የተጠለፉና የሐር ልብሶችን ትለብስ ነበረ። አሁን ግን አሮጌ ጨርቆችን ለብሳለች። ቀድሞ ፊቷ ከምግብና ከመጠጥ ብዛት ቀይ ነበር። አሁን ግን ከራብ የተነሳ ፊቷ ጠቁሯል፣ ጠውልጋለችም። ኑኃሚንም መለሰችላቸውና እንዲህ አለች፣ እነሆ የዓለም መንገድ እንዲህ ነው። በልጆችና በሀብት የተባረከ ሰው ሀብቱ ቢጠፋበት ቢያንስ በልጆቹ ይጽናናል። ልጆቹ ቢጠፉበት ደግሞ እርሱ ቢያንስ ጤነኛ ከሆነ ሐዘኑን ለመሸከም ኃይል ይኖረዋል። ነገር ግን ጤንነቱም ከደከመ እርሱ እንደተሰበረ ዕቃ ነው። ስለዚህ ኑኃሚን ወይም ደስ የምታሰኝ ብላችሁ አትጥሩኝ፣ ይልቁንም ማራ ወይም መራራ ብላችሁ ጥሩኝ፣ መሪርነቴንና መከራዬ ውስጥ ነኝና አለቻቸው። ነገር ግን ኑኃሚንን በሴቶች ቃላት ውስጥ በእግዚአብሔር ላይ እንደ ማማረርና መገረም ያለ ነገር አየች። ጻድቅና ሥራዋ ደስ የምታሰኝ ሴት እንዴት እንዲህ ትሰቃያለች? ልክ ሕግና ፈራጅ የሌለ ይመስል። ስለዚህ እንዲህ አለቻቸው፣ እኔ ሙሉ ሁኜ ሄድኩ፣ እግዚአብሔርም ባዶዬን መለሰኝ። ለምን ኑኃሚን ትሉኛላችሁ? እግዚአብሔርም መሰከረብኝ፣ ሁሉንም የሚችል አምላክም አሳዘነኝ። ይህ በምን ይመሰላል? አንዲት አመፀኛና እምቢተኛ ላም ለነበረው ሰው ይመሰላል። እርሷም በሜዳው ላይ ለመስራት አልፈለገችም ነበር። ይህ በምን ይመሰላል? አንዲት አመፀኛና እምቢተኛ ላም ለነበረችው ሰው ይመሰላል። እርሷም በሜዳው ላይ ለመስራት አልፈለገችም ነበር። የላሟ ባለቤት እንድትሰራ ሊመታት ተገደደ። ያለ ምጥ አትሰራም ነበርና። በሂደት ላይ ያ ሰው በዚች አመፀኛ ላም ተሰላቸ፣ ሊሸጣትም ወሰነ። ወደ ገበያ ወሰዳትና እንዲህ ብሎ አወጀ፣ ይህች ላም በጣም ታታሪ ናት፣ በፈጣን ሁኔታ ታርሳለች፣ ሥራዋንም በታማኝነት ትሰራለች። ሰዎች መጡ፣ ላሟን መረመሩ፣ እነሆ በሁሉም ተደብድባና ተመትታ አገኟት። ወደ ባለቤቷ ዘወር ብለው እንዲህ አሉት፣ ጥሩ የምታርስ ከሆነ ይህ ሁሉ ምጥ ለምንድን ነው ሲሉ ጠየቁት። እንዲሁም ኑኃሚን ወደ ከተማዋ ልጃገረዶች ዘወር ብላ እንዲህ አለች፣ እኔ ተደብድቤና ተጎድቼ የምታዩኝ ከሆነ ይህ የሚያሳየው እናንተ እንደምታስቡት ሥራዬ ያማረና ደስ የሚያሰኝ አለመሆኑን ነው። እግዚአብሔር ያማረረኝንና የገሰጸኝ መሆኑ በሥራዬ ላይ እንከን መኖሩን ያሳያል። ስለዚህ ኑኃሚን የሚለው ስም አይገባኝም፣ ይልቁንም ማራ የሚለው ይገባኛል፣ በእግዚአብሔር ቃል አምጫለሁና። ኑኃሚን አጽንዖት ሰጥታ እንዲህ አለች፣ እግዚአብሔር መሰከረብኝ። እግዚአብሔር የእግዚአብሔርን ቸርነትና ምሕረት ባህሪ ይገልጻል። ቅዱስ እግዚአብሔር ከምሕረቱ የተነሳ መሰከረብኝ። የእርሱ ትኩረት ሁሉ በእኔ ላይ ለእኔና ለጥቅሜ ነበረ። ሰውን የሚከቡት መልካም ነገሮች እና ክፉዎች ሁሉ
በምናብ ውስጥ ብቻ ናቸው። ሰው እግዚአብሔር ክፉ ያደረገበት ይመስለዋል። ነገር ግን ወደፊት ከዚህ ክፉ ውስጥ ታላላቅ መልካም ነገሮች እንደወጡ ይገልጽልናል። ሁሉም ለእኛና ለጥቅማችን ነው። ጥቅሱ እንደሚለው ሊያዋርድህና ሊፈትንህ በመጨረሻም ሊያለማህ ነው።